ይሄንን ቪዲዮ በደንብ ኮፒ ሊንክ ሪፖስት ሼር ያደርጋችሁ ለብዙ ሰው እንዲዳረስ አድርጉልኝ። አንዴ ተከታትለነው እንመለስ። ይሄንን ብዙ ማሳየት አልፈለኩም፣ ግን እኔ መናገር የምፈልገው ነጥብ ስላለ ነው። በመጀመሪያ ደረጃ ሶፋንያስን ኃጢአት ሲሰራ አግኝቼዋለሁ እና ይሄንን ኃጢአት ስለሰራ ስላገኘሁት ውገሩት ብሎ አደባባይ ላይ ላወጣው ግብዝ ወይም ደግሞ ኢትዮጵያዊ ፈሪሳዊ ወይም ደግሞ በኖራ የተለሰነ መቃብር ኢየሱስ ላላቸው አይነት ሰዎቹ ስለሚመደበው ሰው ይሄን መልእክት አድርሱልኝ። ክርስቲያን እንደሆንክ ስለሰማው ነው። በመጀመሪያ ደረጃ በኃጢአትና በበደል በድካም ያለን ሰው ላይ መፍረድ ለክርስቲያን በፍጹም አልተፈቀደም፣ አይቻልም። ኢየሱስ ክርስቶስ በዚህ ምድር ላይ ሲመላለስ ካስተማራቸው ትእዛዛት ዘል መልእክቶች መካከል አንዱ እንዳትፈርዱ አላቸው። ለምንድን ነው ማንፈርደው? ጌታ እንዳይፈርድባችሁ። መጽሐፍ ሲናገር ሁሉም ኃጢአትን ሰርቷል፣ ሁሉም የእግዚአብሔርን ክብር ጎሎታል። ልብ አድርጉ። እንደ ክርስቲያን ነው ማውራው። የሕግ ሰዎች በሕግ ቋንቋ ያወራሉ፣ ማህበረሰብ እንደ ማህበረሰብ ያወራል። አዘ ክርስቲያን ግን አሁን እንደዚህ አይነት ሰው ባገኝ እኔ ፈርስት ሪአክሽን የሚሆነው ጸልይለታለሁ፣ ዲመኒክ ስለሆነ። ሁለተኛ ወንጌል እመሰክርለታለሁ፣ ምሕረቱና ጽድቁን እመሰክርለታለሁ። እነሆ ለሶፋንያስ እናትና ለሶፋንያስ ቤተሰብ በሙሉ እንደዚህ አይነት ነገር እረፍት የሚገኘው ኢየሱስ ጋር ብቻ ነው። ኢየሱስ ነው ይሄንን ህመም ሊያስወግድ የሚችለው። ኢየሱስ ነው ከእንደዚህ አይነት ነገር ሊያሳርፍ የሚችለው። ኦንሊ ናት ይሄ ወንድማችን ብቻ አይደለም። በዚህ ምክንያት በተለያየ ስቃይና ህመም ውስጥ ያላችሁ፣ በአንድ ቀን በተፈጠረ ስህተት በአጋንንት እስራት ተተብትባችሁ ከዚህ ነገር እንዴት ልውጣ ልላቀቅ ለምትሉ፣ በተለያየ ኃጢአትና እስራት ድካም ውስጥ ለምትገኙ ለእናንተ የምስራች። ኢየሱስ ስለ ኃጢአታችሁ በመስቀል ላይ እርቃኑን ተሰቅሏል፣ ደሙን አፍስሷል። ከኢየሱስ ደም የሚበልጥ ኃጢአት የለም። ኢየሱስ ጋር ኑ ታርፋላችሁ። ማህበረሰብና ሰይጣንን እንዳያችሁ ነው የፍርድ ቃል ነው የሚያወጡት። እንድትሞቱና እንድትሆኑ ነው የሚፈልጉት። ኢየሱስ ምን አለ? ሌባው ሊያርድና ሊያጠፋ ይመጣል አለ። እኔ ግን አለ ኢየሱስ ሕይወት እንዲበዛላችሁ መጥቻለሁ አለ። ለዛ ግብዝ አድርሱልኝ፣ ንስሐ ግባ። ሶፋንያስን ኃጢአት ሲሰራ አግኝቼዋለሁ ብለህ በአደባባይ እንዲወገር አሳልፈ ለሰጠው ለአንተ ንስሐ ግባ፣ የዘራኸውን ከማጨድ በፊት። ይሄንን ነው ምለው። አሁንም አጭርና ግልጽ መልእክቴ፣ ኑ ወደ ኢየሱስ። እንዳልክዬ ይቅር ይለኛል፣ ቀላል ይቅር ይላል። በምን እርግጠኛ ነኝ? በሕይወት ከመኖሬ በላይ እርግጠኛ ነኝ በክርስቶስ ምሕረት። የኢየሱስን ደም አልፎ የሚሄድ ኃጢአት የለም። ሁሉም ኃጢአት ከክርስቶስ ኢየሱስ ደም በታች ነው። የኢየሱስ ደም የሁሉንም ኃጢአት ሁሉንም የማንጻት ጉልበት አለው። ዛሬ እጋብዛችኋለሁ፣ የምስራች እደግመዋለሁ። በብዙ ድካም ውስጥ፣ በብዙ ህመም ውስጥ፣ በብዙ ተስፋ መቁረጥ ውስጥ ዛሬ ገመድ የያዛችሁ በዚህ ሞመንት ይሄ መልእክት የደረሳችሁ ሰዎች ኢየሱስ ብቻ ነው የሚያሳርፋችሁ። ኑ ወደ ዘላለም ረፍት። አትፍረዱ። ሰው ስታገኙ ክርስቲያኖች አትፍረዱ፣ ጸልዩለት። this is literally demon። ብዙ የውጭ ሀገር ቪዲዮዎችን አይታችኋል። ትናንትና በእንደዚህ አይነት ህመም ውስጥ የነበሩ፣ በተለያየ ኃጢአት ውስጥ የነበሩ፣ የኃጢአት ትንሽ ትልቅ የለውም የተለያየ ኃጢአትና ህመም ውስጥ የነበሩ ሰዎች እንደ ክርስቲያን ነው ማወራው። ማህበረሰብ ህግ ሌላ ነው። እኔ ክርስቲያን ነኝ፣ ፍርድ የተተወልኝ ነኝ። ለሲኦል የታጨው የነበርኩ ግን ኢየሱስ ማሪ ስለሆነ የተወልኝ ሰው ነኝ እና እንደ ተተወለደ ሰው ነው ማወራው። ዘር ነው። አትፍረዱ። የሰው ድካም ላይ አትሳለቁ፣ አትሳቁ፣ አትጠቁም። እገሌ ደክሞ ስታገኘው እሰይ አትበል። አደባባይ የሰው ድካም አታስጣ፣ አይቻልም። ከቻልክ ጸልይለት፣ እግዚአብሔር ሆይ አስመልጠው በል። ካልቻልክ የህይወት ቃል ስበክለት። ኢየሱስ ስለ ኃጢአት ሞቷል በለው እንጂ በፍጹም የፍርድ ቃል ከአፋችሁ እንዳይወጣ። የተከበርክ የኢትዮጵያ ሕዝብ ሆይ ኢየሱስ ያሳርፋል። ዛሬም ቀጭንና ግልጽ አማርኛ ወደ ኢየሱስ ኑ። ኢየሱስ ብቻ ነው የሚያሳርፋችሁ። ኃጢአት ክሎሮኪን አይዋጥም። ለኃጢአት መርፌ አይታዘዝም። ለኃጢአት የሆነ ነገር አይደረግም። ኢየሱስ ነው መድኃኒቱ። የሞትና የኃጢአት መድኃኒት የኢየሱስ ደም ብቻ። መትረፍ ትፈልጋላችሁ? ማረፍ ትፈልጋላችሁ? ወደ ኢየሱስ ኑ።